ሶስተኛ ደረጃ ሲባል ረመዳን መጥተው የራህመት ወር የይቅርታ ወር የበረካ ወር የእዝነት ወር የለይለቱል ቀድር ወር ያገኘና ከዛም ጭምር ወደ አላህ ያልተመለሰው አላህ እንግዲህ ከራህመቱ ያርቀው። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على النبي المبعوث رحمة للعالمين وعلى آله وصحبه غر الميامين أما بعد ودي ወንድሞቼ አህባቦቼ في كل مكان ባላችሁበት አላህ Subhanahu Wa Ta'ala ውድድ ያርጋችሁ። በመጀመሪያ ደረጃ ሴቱ ወንዱ ትልቁ ትንሹ ዓሊሙ ሌላው የገጠሩ ከተማው ባላችሁበት አላህ በረህመቱ ይድረሳችሁ ያልኩት ከመዲነቱል ሙነወራ የሚልክላችሁ ሪሳላና ሜሴጅ ወይም ደብዳቤ ነው ማለት ነው። ይሄ ደብዳቤ ሰምታችሁ በነብዩ ሰለላሁ ዐለይሂ ወሰለም ሸፋዓና በነብዩ ሰለላሁ ዐለይሂ ወሰለም ሐውደል ከውሰር ላይ ተገናኝታችሁ ከነብዩ ጋር እጅ ተያይዛችሁ የሸፋዓ ባለቤት ሆናችሁ ጀነት የምትገቡበት አላህ ጀባ ይበላችሁ እያልኩ ጀምራለሁ። እዚህ ያለንበት አካባቢ መዲና ነች። መዲና ታሪካዊ ሀገር ነች። እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም ዲኑም ሰላም ያገኘበት ሀገር ነው። ውድ ወንድሞቼ ነብዩ ሰለላሁ ዐለይሂ ወሰለም ስለ መዲና ፈዲላና ስለ መዲና ብልጫ ተናግረዋል። በተለይ ደግሞ ረመዳን በሚመጣበት ጊዜ አሁን ሻዕባን 5-6 አካባቢ በምንገኝበት ጊዜ ማለት ነው። ረመዳን የምን አይነት ወር እንደሆነ ሻዕባኑ ራሱ ቀድሞ ማለት ነው የቆንጆ ሰው የሳሊህ ሰው የበረካ ሰው ጎረቤት መሆን ራሱ ትልቅ ያረጋል ማለት ነው። ሻዕባን የረመዳን ጎረቤት በመሆኑ ሻዕባን ሻህሩ ዘርዒ ነው የተባለው። የዘር ጊዜ ነው፣ ይዘራል። የእንትን አጃኢብ ጊዜ ነው። ረመዳን ደግሞ የሐሳድ ጊዜ ነው። ውድ ወንድሞቼ የማጨዳ ሰዓት ነው። የዘር እንግዲህ የምታሰበሰብበት ጊዜ ነው። በዚህ አይነት ትልቁ ቦታ ስለሆነ አንድ ሐዲስ ብቻ ነግራችኋለሁ። ሐዲሱ 3 እንግዲህ ቅርንጫፍ ያለው ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን በኹጥባ ደረጃ ሲዘጋጁ ሚንበራቸው 3 ደረጃ አለውና በደረጃ 3ቱ ላይ ሲወጡ አሚን አሉ። 3 ጊዜ ማለት ነው። ከዛ ሰሃባዎቹ አሚንን ነው ያወቅነው እንጂ ዱዓ አልሰማንም፣ ምን አዲስ ምስጢር ነገር አለ ብሎ ሲሉት ጊዜ ጉድኛ ምስጢር አለ። አሁን ጅብሪል መጣና አሉ ነብዩ ዐለይሂ ሰላቱ ወሰላም አሁን ዱዓ አረጋለሁ፣ ዱዓው አላህ ልኮኛል፣ አንተ አሚን እንድትባል ነው የታዘዝከው አለው። ጅብሪል ነው የሚመጣው። ጅብሪል የተላከለት እንግዲህ ማለት ነው ዓላማ ቀላል ነገር እንዳይመስላችሁ ከአላህ Subhanahu Wa Ta'ala ነው። ምንድነው ምስጢሩ ይዞ የመጣው? 3 ነገርና ውዳማ ነገር ማለት ነው። እሱ ምንድነው ሲባል ውድ ወንድሞቼ የኔን ስም ሰምተው ሰለላሁ ዐለይሂ ወሰለም ብሎ በኔ ላይ ሰላዋት ረህመት ያላወረደው አላህ ከእዝነቱ ከረህመቱ ያርቀው አሚን አሉ ነብዩ ዐለይሂ ሰላም። ሁለተኛ አላህ መልእክተኛ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ወደ እንግዲህ አባት እናቱን አግኝተው በጀነት ያልተበሰረው አባት እናቱ ኻድመው አስደስቷቸው በጀነት ያልተበሰረው እንግዲህ እሱም ከአላህ እዝነት ረህመቱ ያርቀው አላህ አሚን አሉት ነብዩ ዐለይሂ ሰላቱ ወሰላም። ሶስተኛ ደረጃ ሲባል ረመዳን መጥተው የራህመት ወር የይቅርታ ወር የበረካ ወር የእዝነት ወር የለይለቱል ቀድር ወር ያገኘና ከዛም ጭምር ወደ አላህ ያልተመለሰው አላህ እንግዲህ ከራህመቱ ያርቀው። ተውበት ያላደረገው እንደው ትንሽም ቢሆን ያልጸጸተው ምንኛ እንግዲህ ማለት ነው አደገኛ ሰው ነው። ምንኛ እንግዲህ የጠመመ ሰው ነው። እና ከዚህ 3ቱ እዝነት እንግዲህ ማለት ነው መራቅ ማለት ትልቁ እርግማኔና ነብዩ ጅብሪል ለምነው ነብዩ አሚን ያሉበት ስለሆነ ከባድ ነገር ነውና በዚች ወር አጋጣሚ የእናንተ አማና ስለሆነ ማስተላለፍ ግዴታ ይሆናልና ጀዛኩሙላሁ ኸይር። በዚህ በበረካና በኸይሩ የተጎናጸፈ አላህ ያርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ከመዲነቱል ሙነወራ